ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን አላችሁ? ሁሉም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣው በእነዚህ ሶስት ነገሮች ማለት ነው በውስጣቸው ቁም ነገር አዘል የሆኑ ወይም አስተማሪ የሆኑ ማለት ነው ስለኛ የሚጠቅመን ነገር ነው ይዤላችሁ የመጣው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ቤተሰብ ሁኑ ማለት ነው። እንዲሁም አማርኛና እንግሊዘኛ ሌሎቹንም ማለት ነው መማር የምትፈልጉ እዚህ ጋር ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ስለዚህ እነዚህን ሶስት ነገሮች በውስጣቸው ቁም ነገር አዘል የሆኑ ደግሞ ወይም ደግሞ በጣም ብዙ ነገር የያዙ ሶስት ነገሮችን እናያለን ማለት ነው። በጽሞና ተከታተሉኝ። ስለዚህ እዚህ ጋር አንደኛ ቃላትን አገጣጥሞ ማንበብ እንዴት ነው የሚለውን በዛውም አብረን እናያለን ማለት ነው። ለምሳሌ የማንበብ ስልት እንዴት እናነባለን ማለት ነው። እንዴት እናነባለን። ስለዚህ ለጀማሪዎች የሚሆን ቀስ ብዬ ነው ማነብላችሁ። እናንተም በጥሞና ተከታተሉኝ ማለት ነው። ኦኬ፣ እዚህ ጋር የምታዩት ርዕስ ነው ማለት ነው። ርዕስ ነው ወይም ደግሞ ስለዚህ ትንትን አድርጎ የሚያስረዳን ገባ ብለን የምናነበው ሲሆን በውስጡ ቁም ነገር አዘል የያዘ ነው ማለት ነው። በጽሞና ተከታተሉን። አለመማራችን በራሱ መተማመንን ያሳጣናል። ኦኬ፣ እሺ። በራስ መተማመን የሌለው ሰው ምንም አይነት ገንዘብ እና ሀብት ቢኖረውም አለመማሩ ግን የሌለው ያስመስለዋል። እንግዲህ ቤተሰብ ከላይ እንዳያችሁት አለመማራችን በራሱ መተማመንን ያሳጣናል ይላል ማለት ያሳጣናል። ስለዚህ ታች ላይ የምታዩት በራስ መተማመን የሌለው ሰው ምንም አይነት ገንዘብ እና ሀብት ቢኖረውም አለመማሩ ግን የሌለው ያስመስለዋል። አስቡት፣ እዚህ ጋር በራስ እንግዲህ መተማመን የሌለው ሰው ገንዘብ እንግዲህ ምንም አይነት ቢኖርህ ከትምህርት እንደሚበልጥ አስቡት። ምንም አይነት ገንዘብ ቢኖራችሁም ትምህርትና እውቀት ከሌላችሁ ግን ምንድን ነው ማለት ነው? ጥቅም የለውም። ምክንያቱም ገንዘባችሁን የት እንደምትጥሉትና የት ላይ እንደምትሰዱት ወይም ደግሞ ምን እንደምትገዙበት እንኳን ምን አታቁም ማለት ነው። አታቁም። ስለዚህ ምንድነው ማለት ነው? አለመማራችን በራሱ መተማመንን ያሳጣናል። ይሄ የምን እጥረት ይመስላችኋል? ያለመማር እጥረት ነው ቤተሰብ። ያለመማር እጥረት ነው። ስለዚህ መማራችሁን እንዳትረሱ ማለት ነው። ሁለተኛ በህይወታችን የሚያጋጥሙንን ችግሮች በራሳችን እንድንቆም
እና እንድናስብ አያደርገንም። ልብ በሉ። በህይወታችን የሚያጋጥሙንን ችግሮች በራሳችን እንድንቆም እና እንድናስብ አያደርግም። አያችሁት? እንግዲህ ትምህርት ማለት ለህይወታችሁ ምን አይነት መሰረት እንደሆነ ማወቅ መቻል አለባችሁ ማለት ነው። ማወቅ መቻል አለባችሁ። ስለዚህ በህይወታችሁ ውስጥ የሚገባ ነው ማለት ነው። ይሄ ትምህርት ማለት ወይም ደግሞ እውቀት ማለት በእናንተ ህይወት ውስጥ ገብቶ ምን የሚያደርግ ነው? የሚያንቀሳቅስ ነው። ስለዚህ በህይወታችን ውስጥ እንድንቆምና እንድናስብ አያደርገንም። ምኑ ነው የማያደርገን? አለመማራችን ማለት ነው። ቤተሰብ አለመማራችን። ስለዚህ እናንተም ለመማር ወደኋላ ማለት የለባችሁም ማለት ነው። ስንቶቻችንን መጽሐፍ ማንበብ ማንችለው? ስለዚህ ራሳችን እንጠይቅ። እሺ፣ ሶስተኛ እውቀት ከሌለህ እና በራስህ የመተማመን ስሜት ከሌለህ ያለህን እምቅ ችሎታ መገንዘብ እና ማወቅ ይከብድሃል። ኦኬ። ሶስተኛ ልብ በሉ። እውቀት ከሌለህ እና በራስህ የመተማመን ስሜት ከሌለህ ያለህን እምቅ ችሎታ መገንዘብ እና ማወቅ ይከብድሃል። ይህ ማለት ምን ማለት ነው? እውቀት ከሌለህ ወይም አንተ ነገሮችን እሰራለሁ ወይም እንደዚህ አደርጋለሁ፣ ይህን ሰርቼ በዚህ እውላለሁ ወይም ደግሞ የዛሬን በእንደዚህ ባደርግ ነገን ደግሞ በምን አደርጋለሁ ብለህ የማሰብ ችሎታ ምንድነው ማለት ነው? ወይም ደግሞ የመተማመን ስሜት። እኔ አሁን በራሴ ሰርቼ ምን እላለሁ አገኛለሁ ብዬ በራሴ እውቀት ተጠቅሜ በቻልኩት አቅም ተጠቅሜ የምሰራ ከሆነ ምንድነው ማለት ነው? እውቀቴ ጠቀመኝ ማለት ነው። እውቀቴ ጠቀመኝ ወይም ደግሞ መማሬ ጠቀመኝ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ እናንተ? እዚህ ጋር እውቀት ከሌለህና በራሴ የመተማመን ስሜት ከሌለህ ያለህን እምቅ ችሎታ መገንዘብ እና ማወቅ ይከብድሃል። ምክንያቱም እውቀት ከሌለህ መጀመሪያ እውቀቱ ከሌለህ ከውስጥህ ያለውን ነገር አውጥተህ ለጓደኛህ ወይም ደግሞ ለቤተሰቦች ማካፈል ይከብድሃል። አንደኛ ፍርሃት ሊኖርህ ይችላል። ሁለተኛ እያወቅህ ያላወቅሁ ይመስልሃል ማለት ነው። እያወቅሁ ያላወቅሁ ይመስልሃል ወይም ይመስልሻል። ስለዚህ መማርሽ ምንድነው ማለት ነው? ድፍረት እንዲኖርሽ፣ አቅም እንዲኖርህ ወይም ደግሞ ሌሎቹንም ነገሮች እንዲኖርህ ያስችላል ማለት ነው። ከዛ ውጭ ግን ምንም አይነት እውቀትና ምንም አይነት ማታቁ ከሆነ ምን ማለት ያላችሁን ነገር ማወቅ ይከብድሻል ማለት። ስለዚህ ምን ማለት ነው? ማወቅ ይከብድሃል። ስለዚህ እናንተ ከትምህርት መቅረብ አለባችሁ፣ ከማወቅ መቅረብ አለባችሁ። ያለ ማወቅ ምን አይልም፣ ቤት አይሰራም ቤተሰብ። ስለዚህ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ መማር የምትፈልጉ ደግሞ እዚህ ጋር ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ሃይ በሉን መማር ትችላላችሁ ማለት ነው። ሌሎቹን በቀጣይ ክላስ ይጃላችሁ እመጣለሁ። መልካም